ዩናይትድ ፋሚሊ ሰሞኑን ራፋኤል ሊዮ ከዩናይትድ ጋር ስሙ እየተነሳ ነበር ታውቃላችሁ። እንደውም ቲክቶክ ላይ አንዳንድ የዩናይትድ ደጋፊዎች እየለቀቁ አይቻሉና በመጣልን ምናምን የሚሉ ማለት ነው። እንደው ፈጣሪ ባላሳካው ሰዎች ይሄ እኮ ባለፈው የሸኘናቸው ልጆች እኮ ነው። በቃ በዜግነት ነው የሚለያዩት እኮ ጋርናቾ፣ ራሽፎርድ በሎች በቃ አንቶኒ ምናምን በሉት እኮ ማዱኬ ነው። በቃ በዜግነት ነው የሚለያዩት። ምንም በቃ ምንም እድገታቸው የቆመ ተጫዋቾች ታውቃላችሁ። ልክ እንደዛ ነው። በቃ ከዚህ በላይ ምንም ማድረግ አይችሉም። ያጣጥፋሉ ምናምን፣ ግን ውሳኔያቸው ደካማ ነው። ዛሬም ቀይ አይቶ ወጣ። አሁን ፖርቹጋል የተጫወተች በማይመለከተው መጥቶ እኔ ምኑም አይመቸኝም ነው የምላችሁ። ምኑም አው ያዝናና ይሆናል እንደዚህ ይሄ ድሪብል ምናምን፣ ግን አድክም ያደክማል። ልብ ነው ከዚህ በፊት አድክሞናል ታውቃላችሁ። ሌላ ጭማሪ ምንም አያደርግልን። እንደው አደራችሁን እጅ በእጅ ነው የምገጥማችሁ። ሌላው ግን የሚገርም ነው። ጀማው ማንቸስተር ዩናይትድ ዊሊያም ጎመንዘርን ለማስፈረም እንግዲህ ከወኪሎች ጋር መነጋገሩ ተሰምቷል። ማንቸስተር ዩናይትድ ዊሊያም ጎመንዘርን ከፖርቶ ለማስፈረም 50 ሚሊዮን ፓውንድ ለመክፈል መዘጋጀቱ ነው የተነገረ የሚገኝ። ዩናይትድ ከሩፋኤል ሊዮ ወኪሎች ጋር ማለት ነው ንግግር ማድረጉ ተነግሯል። ለዋንጫ በኋላ ነው ሩፋኤል ሊዮ የሚሄድበትን ክለብ የሚወስነው። ጀማው ሽልማትና ጊዜያዊዎችን እያሸነፋችሁ የተለያዩ ጸዴ ቲፖችን ማግኘት ከፈለጋችሁ በረከት ስፖርት ቲፕስን የቴሌግራም ቻናላችንን መቀላቀል ትችላላችሁ። ሊንኩ ባዮ ላይ አስቀምጬላችሁ። ማንቸስተር ዩናይትድ አላንድሮ ዳሌን ማለት ነው የማስፈረም ፍላጎት እንዳለው በዚህ ሰዓት ተነግሯል። ነገር ግን ተጫዋቹ በስፔን ቆይቶ ለቦታው መፋለም እንደሚፈልግ ገልጿል። ሪያል ማድሪዶች የማቴዎስን ዝውውር የሚፈልጉ ሲሆን ጆዜ ሞሪኖ በዚህ ሰዓት ላይ ማለት ነው እፈልገዋለሁ ሲል ለማድሪድ ሀሳቡን አቅርቧል። ነገር ግን በዚህ ሰዓት ላይ ማንቸስተር ዩናይትድ ዝውውሩን ለማፍጠን እንግዲህ ከ50 እስከ 60 ሚሊዮን ፓውንድ ድረስ ለመስማማት ዝግጁ መሆኑ ተገልጿል። ጀማ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ይህን ሰውዬ ታውቁታላችሁ? አታውቁትም? እኔ ባላውቀው ምን ዛሬ ነው ያየሁት። ቼልሲ ፈልጓል። እኔ ቆይ ባይታወቅ ሰው ሰልሉ እንዳፈልጉና አምጡ ነው እንዴ ተባላችሁት? ኦሲሜን በጫጣዎች እኔ ኦሲሜን ምናምን ብለሽ የ18 ዓመት ዊንገር ነው ዞዲክ ነው ምናምን ይባላል። እኔ የራሱ ጉዳይ ምንም አያገባኝም። እንዳታስፈሩ እንደው በቃ 21 ሚሊዮን ከፍላችሁ ይሄ ሰውዬ ታመጡትና ማለት አታረጉት ወይ ጣጣ ለመላጣ እኔ ይሄ ሰውዬ መጥቶ ቤቴን ያስተካክለዋል። የልጅ ከመጣማ የምንታቁት ሆረር ሾው ነው ታምር ይፈጥራል ብዬ እጄን አጣጥፌ ቁጭ ብዬ እየጠበቅኩኝ ነው። ግን ልጁ ይቀባጥራል። እኔ የጀማይካ ዝርያም ካለበት አላቅም። ባለፈው ምን አለ እኔም አባቴም እናቴም መላ ቤተዘመዴም አለ እንጂ ቤተዘመዴም የምንፈልገው አንፊልድን ነው ሊቨርፑልን መጫወት ህልሜ ነው ማለት። እሺ አሁንስ ይባላል አይ አባቴም እናቴም ፒኤስጂ ነው የሚፈልጉት። የኔ አባት አርባር ጤነኛ ሰኞ በሽተኛ የሚያደርግ ምንድነው? ጥቅም አለ ታጭሳለ ወይስ ጀማይካ ነው? ንገረን ግልጹን። እኛ ለምን ተስፋ በማድረግ እንለቅ? ይኸውላችሁ ብሩ ራሱ ሌላ ታሪክ ውስጥ ጣሪያ ደርሷል ማለት ነው። በዚህ ብር ማምጣታችሁ ካልቀረ ሂዱና ከኦሊሴ ጋር ተጋተቱ። አዎ ይሻላችኋል። ሂዱና ከኦሊሴ ጋር ብትጋተቱ ይሻላችኋል። ግን በባሌም በቦሌም ይሄ ልጅ መምጣት አለበት። በቃ አለቀ። እንዴትም ብላችሁ አጎት የሚበል አክስት የሚበል ቤተዘመድ ለምን የፈለገውን አይልም አምጡት። ይሄ ልጅ ካልመጣ ሰላም የለም። እኛ ቤት አንድ ሰው ያስፈልገናል። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመለሰ ብለን እንግዲህ ደስታችንን ሳንጨርስ ደስ የማይሉ ዜናዎችን እየሰማን እንገኛለን። ደገነርስ ከፋችሁ እንዴ? ከፋችሁ? ይሄንን ትበላላችሁ? ይሄንን ለምን ያቡዬ ጨጓራ አልተላጠም? ለምን ደም አልቀዘነም? አቡዬ ለምን ደም አልቀዘነም? ገዝታ አትዝናናም እንዴ? ምን ነው 100 ሚሊዮን ብትወጣ ነው ሸጠላል። ገዝታ በተጫዋች ተዝናና። በዚህ የሸይጣን ፈንዳጋ እኔ አልፈልግም። አታምጣብኝ ይያለው። ሳንድሮ ቶናሊ፣ ጁሊያን አልቫሬዝ፣ ኢማኑኤል ሜምባን የተመለከቱ አዳዲስ ክለባችን አርሰናል የተመለከቱ መረጃዎች እየወጡ ይገኛሉ። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳረሱ ዋናው አካውንታችን ስለተዘጋ። የሳንድሮ ቶናሊ ፈላጊ አርሰናል ብቻ ነው ይለናል ካልሽዮ መርካቶ። ማንቸስተር ሲቲ እና ጁቬንቱስ ከጨዋታው ወጥተዋል። ለብቻው ነው ረን እያደረገው አርሰናል ይላልና እስካሁን ምንም ኦፊሻል የሆነ ቢድ የለም። ግን ቢሆንም አርሰናል ነው እንግዲህ የልጁ ዋነኛ ፈላጊ ብሏል። ጁሊያን አልቫሬዝ ወደ ባርሴሎና ያደርገዋል የተባለው ዝውውር እንደማይሆን ትናንት መረጃ ጠቅሼ ነግሬያችሁ ነበር። ዛሬ ደግሞ ጁሊያን አልቫሬዝ ወደ አርሰናል ለመቀላቀል ዝግጁ ነው የሚል መረጃ ፉትቦል ለንደንና ሜትሮ ይዘው ወጥተዋል። እውነት ከሆነ እኮ ደስ ይለኛል ከታመኑ ማለት ነው። እንደ ኢማኑኤል ኬርኪስ ዘገባ እንግዲህ ለሌፔርሺያን ነው የሚጽፈው
ክለባችን አርሰናል ኢማኑኤል ምቤማ የሚባለውን የፓሪስ ሰን ጀርመን 20 ዓመቱ ነው ሌፍት ባክ ነው ተጫዋች ማለት ለማስፈረም ወጥሮ እየሰራ እንደሆነ ማለት ነው። ፋይዙ ያገባባቸው ይገርማቸዋል። ልጁ ላይክ እንግሊዝ ውስጥ መጥቶ ይሄ ፔፐርም የለውም እንትን ለማለት ማለት ነው። እና ምንድነው ልጁን ኦልሞስት ወደ ማሳመኑ ሂደዋል። ምንድነው ያደረጉት ላይክ ከልጁ ጋር ኮንታክት ካደረጉ በኋላ ካስፈረሙት በኋላ በውሰት እዛው ይሄ ፔፐሩ ምናምን እስከሚጨርስ ማለት ሌላ ቦታ እንዲጫወት ሊያደርጉ እንትን ይላሉና ብቻ ኦልሞስት ይሄኛውም ዝውውር የሚሳካ ዝውውር ይመስላል። ከፓሪስ ሰን ጀርመን ነው። ፓሪስ ሰን ጀርመን ውስጥ የመጀመሪያ ዕድል እያገኘ ስላል አይደለ ወየ ብሎታል አንድሬ ቤርታ ሀቢቢ። ምሽት አዳዲስ መረጃዎች ይኖራሉ። ከች ትላለህ። ኮፒ ሊንክ ሪፖስቱ ማድረጉን እንዳረሳ። ሐሳብህንም ኮሜንት ላይ ደቅ ታደርግልኛለህ። ይመችህ ሀቢቢ። በዚህ ሰዓት እንደ ራፋኤል ሊያው እድል ቢስ ተጫዋች አለ ብዬ አላስብም። ለምን እንደሆነ አስረዳቸዋለሁ። ዛሬ ቀይ ካርድ ያገኘው ጉዳይ ብቻ ሳይሆን ማለት ነው እና ስንቀጥል ግን ቀይ ካርድ ያገኘበትም ጉዳይ መጀመሪያ ስንመለከት ዛሬ ፖርቹጋል ቺሊን 2-1 ያሸነፈችበት ጨዋታ ላይ ፈርስት ሃፉ ሊጠናቀቅ አካባቢ እንግዲህ አንዳንድ ግርግር ተፈጥሮ ነበረ። ግርግር የተፈጠረው ያው ካንሴሎ እንደምታውቁት ይችላል ልጁ ግን ትንሽ አሮጋንስ አለበት እና እዚህ ጋር እንደምትመለከቱት ከፋውንዴት ከራይት ባካቸው ጋር ጭንቅላት ለጭንቅላት ነገር ይነጋገራሉ፣ ይመላለሳሉ ባፋቸው እንደምትመለከቱት። ከዛ ኢቫን ሮማን የሚባለው የተንከስ ሲሆን ልጅ ተንደርሮ መጥቶ ካንሴሎ ነው ነገር ሊለው ሲገፈተሩ ታዩታላችሁ ዘሎ የሆነ ነገር ለመናገር እና ራፋኤል ሊያው ይመጣል፣ ብሩኖ ፈርናንዴዝ ይመጣል። ከዛ ተደራርቦ ያው ወደዛ ዞር ያደርጉታል። ግን ደግሞ ራፋኤል ሊያው ትንሽ አግሬሲቭ ሆኖ ነበር እዚህ ፓርት ላይ እና እንደምትመለከቱት እዚህ ፒክቸር ላይ ያው በጣም አግሬሲቭ የሆነ ነገር ተመልከቱ። በቫርም ሲያዩት እንግዲህ ቶሎ በቀይ ካርድ ቫዮለንት ኮንታክት ብለው ኢቫን ሮማን እና ራፋኤል ሊያውን ቶሎ ያባረሯቸው እና ሌላቸው የፈለኩት አሁን የቀይ ካርድ ጉዳይ ብቻ ሳይሆን ራፋኤል ሊያው ማለት ነው እንደምታውቁት ከኤሲ ሚላን ለቃለሁ ብሏል በዚህ ወር እንግዲህ እና በዚህ ሰመር ደግሞ በጣም የሆነ አንድ ክለብ ሲረባረብለት አታዩም። ፒኤስጂም እኮ ዊንገር ይፈልጋል፣ ሊቨርፑል ዊንገር ይፈልጋል ምናምና ነገር ግን ሲረባረብለት አታዩም። እና የእሱ ችግር ምንድን ነው የሚለውን ጉዳይ በደንብ እንድናየው ተፈለግኩ ነው እና ገባ ብለን እንመልከት እስኪ። ራፋኤል ሊያው እንደምታውቁት እንግዲህ ከኳስ ጋር በጣም አሪፍ ነው፣ ግን ከኳስ ውጭ በጣም ችግር አለበት። ነገር ግን ከኳስ ጋር ያለውን ቁጥር ስንመለከት እንደምታዩት ነው አሪፍ ዊንገር ነው። ፕሮግሬሲቭ ካሪዎቹ አሪፍ ናቸው። ከእንደገና ደግሞ እንደምታዩት ጎል ኢንዲንግ ኬሪስ በጣም ከፍ ያለ ነው እና አሪፍ ነገሮች ይሰራል። ቻንስ ክሬት የማድረግም ጉዳይ አለ። ከዛ ወደ ጎልም የሚያመጡ ነገሮች ብዙ ነገር መፍጠር ይችላል። ትንሽ አንዳንድ የሚስተው ነገር አለ። እሱ ግን ቀስ በቀስ የሚስተካከል ነገር ነው፣ ኖርማል። ነገር ግን ራፋኤል ሊያው ኦን ዘ ቦል በጣም ምርጥ ተጫዋች ነው። እሱ መካድ አይቻልም። ነገር ግን እዚህ ጋር ነው እንግዲህ ራፋኤል ሊያው ችግር የሚመጣው። እያንዳንዱ ክለብ የተመለከተ ያለው እቺን ግራፍ ነው ብላችሁ ታምኑኛላችሁ? ዲፌንሲቭ አክሽኖቹ በቃ ኦፍ ዘ ቦል ያለው ልዩነት እዩት። ይሄ ያው ኤምባፔም ከዚህ የባሰበት አለ ኦብቪየስሊ ትንሽ ከዚህ የሚብስ አለ። ኪሊያን ምባፔ ያው ቶፕ 5 ሊጎች መጨረሻ ላይ ነው። ሊያውም ግን እዛው አካባቢ ነው፣ ወደታች አካባቢ ነው እና ከነ ቪኒሲየስ ከነ ምባፔ ጋር ማለት ነው በዚህ ዓመት በዲፌንሲቭ አክሽንስ የመጣ እና በጣም መጥፎ ነው። እንደምታዩት ደግሞ ራፋኤል ሊያው አሁን እንደነ ኪሊያን ምባፔ ቢያንስ ማስተባበያ እንዳሰጠው ብዙ አያገባ። አሁን ምባፔ ማስተባበያው ምንድነው ስለሚያገባ እንደዚህ ይባልለታል። ግን ራፋኤል ሊያው ደግሞ ቁጥር ላይም ጥሩ አልመጣለትም እና ይሄ ነው ችግር እያመጣ ያለው። ክሊኒካል አይደለም። ፕሮግሬሲቭ ካሪዎቹ አሪፍ ናቸው ከኳስ ጋር ነገር ግን ደግሞ ሪስክ ለመውሰድም አስቸጋሪ ነው። ብርም ሊያስወጣ ይችላል። ብዙ ነገር ተገጫጫ አይመስላችሁም? እና እስቲ ራፋኤል ሊያው ወዴት ያበራል የሚለው እናንተ ሀሳባችሁ ኮመንት ላይ ማስቀመጣችሁ ዳረሱ። እኔ የሚስተካከል ተጫዋቹ ደግሞ እንደሆነ አትጠራጠሩ። ይሄ ማለት ተጫዋቹ ዲፋይን ያደርገዋል እያልኳቸው አይደለም። መስተካከል የሚችል ነገር ነው። በነ ዴምቤሌ በብዙ ተጫዋቾች አይተነዋል። በደንብ መስተካከል ይችላል። ነገር ግን እንደዛ ለመስተካከል እሱ ፈቃደኛ ነው ወይ ቲሙስ ሪስክ ይወስዳል ወይ የሚለው ጉዳይ ነው እኔ አሳሳቢ የሚሆንብኝ። ብቻ ስለ ራፋኤል ሊያው በዛው ነካ አላደርግላችሁ ፈልጌ ነው። ቀጣይ እስክንገናኝ ድረስ ይመቻችሁ።